ሰላም ውድ የቻናላችን ተከታታዮች እንኳን ወደ ፍኖት ዩቲዩብ ቻናል በደህና መጣችሁ እያልን እንደሚታወቀው ፍኖት ዩቲዩብ ቻናል አማርኛ፣ ኦሮሞኛ፣ ትግርኛ እንዲሁም ሌሎች የሀገርኛ ቋንቋዎች እንደሚያስተምር ይታወቃል። በተጨማሪም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሶሻል ሚዲያዎች ከዚህ በታች ባለው ስልክ ቁጥር እኛን መከታተል ይችላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ለዛሬ ይዘንላችሁ የመጣነው ትምህርት ደግሞ በኢትዮጵያ 12ቱ ወሮች እና 7ቱ ቀኖች ናቸው እነዚህ። ስለዚህ እነሱን እናያለን ማለት ነው። ያው በኢትዮጵያ አቆጣጠር የመጀመሪያው ወር እንደምታውቁት ከማን እንደሚጀምር ያው በአማርኛ ይሄኛው ረድፍ አማርኛ ነው። ይሄኛው ረድፍ በእንግሊዘኛ የተጻፈ ነው እንጂ የእንግሊዘኛ ትርጉሙ አይደለም፣ በእንግሊዘኛ ነው። አሁን እዚህ ጋር መስከረም ይላል። እዚህ ጋር በዚህኛው ረድፍ ያለው መስከረም እንዴት እንደሚጻፍ ነው በእንግሊዘኛ እንጂ የእንግሊዘኛ በውጮች አይደለም ሴፕቴምበር እያልን ሳይሆን መስከረም በዚህ ጋር የተጻፈው እንዴት በዚህኛው በእንግሊዘኛ መስከረም እንደሚጻፍ ለማየት ነው ዛሬ ይዘንላችሁ የመጣው። ከዚህ በፊትም እያስተማርን ያለ ነው ማለት ነው። እዚህ ጋር ያሉት ደግሞ ቀኖች ናቸው ማለት ነው። የኢትዮጵያ 7ቱ ቀኖች ያው 7 አይደል ያሉን ሳምንታት ማለት ነው። እነዚህ ደግሞ ወሮች ናቸው ማለት ነው። ስለዚህ የመጀመሪያው ወር እንደምናውቀው መስከረም ከሚባል ወር ነው የሚጀምር የኢትዮጵያ አቆጣጠር። ያው መስከረም ወር 1 ነው ማለት ነው። ስለዚህ መ እንዴት እንደሚጻፍ ነው እዚህ ጋር መ ይሄው ኤምኢ ብቻ ነው እስከዚህ ሳይሆን ኤምኢች እና ይቺ ኤምኢ እሺ ሶሪ ስ ይቺ ናት ማለት ነው። እንዴት እንደምትጻፍ ኬ ኢ ይቺ ናት። ረ ይቺ ናት አር ኢ ም ይቺ ኤም። ስለዚህ በእንግሊዘኛው መስከረም ሲባል እንደዚህ ነው ማለት ነው። የሁለተኛው ወር ደግሞ ያው በኢትዮጵያ ሁለተኛው ወር ጥቅምት ነው። ጥቅምት ነው። ስለዚህ በእንግሊዘኛ ጥቅምትን እንዴት እንጽፈዋለን ከተባለ ቲ እቺ እዚህ ጋር ያለችዋ ቅ እቺ ኬ ም እዚህ ጋር ት እዚህ ጋር እንደዚህ ብለው ሰው ከጻፈላችሁ ጥቅምት ማለት ነው። የሶስተኛው ወር ማን ይባላል ካል ህዳር ነው። እቺ ሶስተኛው ወር አያት ዳ እዚህ ጋር አያት ዲኤ ዳናት። ከዚህ በፊትም ተምረናቸዋል። ያው ያላያችሁት ካለ ሆሄያት በእንግሊዘኛ ተጽፈዋል፣ በእንግሊዘኛም በአማርኛም ከባለፈው ቪዲዮአችንም አለ እሱ ጋር ማየት ነው። ር እዚህ ጋር አራለች። ታህሳስ ስለዚህ እዚህ ጋር ሶሪ የሶስተኛው ወር ህዳር ይባላል። ስለዚህ ህዳር ማለት እንደዚህ ነው ማለት ነው። እሺ ታህሳስ ሲባል ደግሞ የአራተኛው ወር ታህሳስ ነው። ቲ ኤ ኤች ማለት ኤች እንደ ህናት ሳ ኤስ ኤ ስ ስለዚህ ይሄ ታህሳስ ይባላል። ታህሳስ ሲባል እንደዚህ ነው ማለት ነው። ይሄኛው ታህሳስ ማለት ነው በእንግሊዘኛው ሲጻፍ ማለት ነው። እሺ ቪዲዮውን እያስረዘምኩባችሁ ነው ይቅርታ። ጥር ሲባል ደግሞ ጥያት ቲ እዚህ ጋር ር አራት ጥር ማለት ነው።
የካቲት ስንል ደግሞ ዋይ እዚህ ጋር ያት ኬ ኤ ካናት ቲ ናት ቲ አይ ማለት ነው። ት ያት እዚህ ጋር የካቲት ማለት ደግሞ እነዚህኞች ናቸው ማለት ነው። የካቲት ሲጻፍ እንደዚህ ነው። የስድስተኛው ወር የካቲት ይባላል። የሰባተኛው ወር መጋቢት ኤም ኢ ይሄው መ ሲጻፍ እንደዚህ ነው። መ ነው እንጂ ኤምን ሶናል ይሄ መ ሲጻፍ ኤም ኢ ይሄው ጋ ሲጻፍ ጂኤ አሁን ጋን ጻፉት ከተባላችሁ ጂኤ ታደርጉታላችሁ ማለት ነው። ቢ አይ ማለት ነው። ት ነው እንደዚህ ቲ ይሄው መጋቢት ማለት እንደዚህ ነው። እሺ ሚያዚያ ማለት ደግሞ ሚ ኤም አይ ያ ኤም አይ ያ ማለት ደግሞ ዋይ ኤ ናት ዝ ዜድ ያት እሺ ያ ዋይ ኤ ያ ማለት ዋይ ኤ ማለት ነው። ያ ተብሎ እንደዚህ ያን ጻፍ ብትባሉ ዋይ ኤ አድርጋችሁ ነው የምትጽፉት ማለት ነው። እሺ ዘጠነኛው ወር ግንቦት ነው። ግንቦት ጂ ብቻዋን ማለት ን ኤን ብቻዋን ቦ ሲጻፍ ደግሞ ቢኦ ነው። ቢኦ ከተባለ የሰባተኛዋ ፊደል በአማርኛ ቢኦ ነው የምትጻፍ። ቦ ቢኦ ናት ማለት ነው። ቲ ግንቦት ሲጻፍ እንደዚህ ነው ማለት ነው። ሰኔ ሲጻፍ ኤስኢ ሰ ነው። ኔ ደግሞ ኤንኢ ነው። ኤንኢ ኤንኤ ማለት ነው። ስለዚህ ይሄ ሰኔ ሲጻፍ እንደዚህ ነው። እሺ ሐምሌ 11ኛው ወር 11ኛው ወር ነው። ሐምሌ ሀ ሲጻፍ ኤችኤ ብታደርጉትም ኖርማል ነው። ኤችኤ አድርጉት። እሺ ኤችኤ እንደዚህ ም ኤም እንደዚህ ሌ ኤልኢ እንደዚህ ሐምሌ ሲባል እንደዚህ ነው ማለት ነው። ሐምሌ እንደዚህ። ነሐሴ ሲጻፍ ደግሞ ኤን ወይም የመጨረሻው ወር የምንለው ነሐሴ ኤን ኢ ሀ ደግሞ ኤች ኤ ሴ ኤስ ኤ ነሐሴ ሲጻፍ እንደዚህ። ይሄ የመጨረሻው ወር ነሐሴ ሲጻፍ እንደዚህ ነው ማለት ነው። ከዛ በኋላ ጳጉሜ አለች። ያው አንዳንዴ ጳጉሜ ከ4 ዓመት 6 ትሆናለች እንጂ ሌሎቹ 5 ነው። ያው 5 ቀን ናት ጳጉሜ። ያው እንደ 13ኛ ወር ኢትዮጵያ ትጠቀማለች። ከዛ በኋላ ተመልሶ መስከረም ወይም ዓመተ ምህረቱ ተቀይሮ መስከረም ይመለሳል ማለት ነው። እንግዲህ 12ቱ ወሮች በቅደም ተከተል እንዳያችኋቸው እነዚህ ናቸው። በእንግሊዝኛ መጻፍ ከፈለጋችሁ እንደዚህ ነው። እሺ